እስራኤል ሊባኖስ ውስጥ በፈጸመችው ጥቃት በርካቶች መገደላቸው ተነግሯል። የደረሰው ጉዳት ከመገለጹ አስቀድሞ የእስራኤል ጦር ቃል አቀባይ በተለያዩ የደቡባዊ ሊባኖስ መንደሮች የሚገኙ ነዋሪዎች ለቀው እንዲወጡ አስጠንቅቆ ነበር። ታዲያ በተፈጸመው ጥቃት 14 ሰዎች ሲገደሉ 2 ሕፃናትና 2 ሴቶችን ጨምሮ 37 ሰዎች መጎዳታቸውን የአገር ጤና ሚኒስቴር ገልጿል። ነዋሪዎች በአፋጣኝ መውጣት እንዳለባቸው የሚያስጠነቅቅ መልእክት የጻፈው ጦሩ እዚያው መቆየት ሕይወታቸውን አደጋ ላይ እንደሚጥለውም ተናግሯል። የእስራኤል ጦር ከቆይታ በኋላም ሄዝቦላ ወታደሮችና የእስራኤል መከላከያ ሰራዊት ወታደሮች ላይ ጥቃት ለመፈጸም ይውላል ያለችውን የደቡባዊ ሊባኖስ ስፍራዎችን በከባድ መሳሪያና የአየር ጥቃት መምታቱን አስታውቋል። ሄዝቦላ በፈጸመው ጥቃት የ19 ዓመት የእስራኤል ወታደር መገደሉንና 6 ሰዎች መቁሰላቸውም ተነግሯል። እስራኤልና ሊባኖስ ለ3 ሳምንት የሚቆይ ተኩስ አቁም ተግባራዊ እንዲሆን ባለፈው ሳምንት ሐሙስ ዕለት መስማማታቸው ይታወሳል። ይህ ስምምነት በየትኛው ጊዜ ራሱን ከታቀደ አይቀሬና ቀጣይነት ያለው ጥቃት ለመከላከል አስፈላጊውን እርምጃ በሙሉ የመውሰድ መብት ለእስራኤል ሰጥቷል። ተኩስ አቁሙ ተግባራዊ መሆን ከጀመረ አንስቶ እስራኤልና ሂዝቦላ አንዳቸው ሌላኛቸውን ስምምነቱን በመጣስ ከሰዋል። 14 ሰዎችን ከገደለው ጥቃት አስቀድሞ ቅዳሜ ዕለትም የእስራኤል ጦር የሂዝቦላ ወታደራዊ ይዞታዎች ባላቸው ስፍራዎች ላይ ጥቃት ፈጽሟል። ጦሩ ይህንን ጥቃት የፈጸመው በኢራን የሚደገፈው ሂዝቦላ 2 ፈንጂ ተሸክሞ ድሮኖችን ወደ እስራኤል አስወንጭፏል በሚል ነው። ቅዳሜ ዕለት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ ጦር ሊባኖስ ውስጥ የሚገኙ የሂዝቦላ ኢላማዎችን በኃይለኛው እንዲያጠቁ ትዕዛዝ መስጠታቸው አይዘነጋም። እንደዚሁም የሊባኖሱ ፕሬዝዳንት ጆሴፍ አውን ከእስራኤል ጋር የሚደረገውን ጦርነት ለማስቆም በሚደረጉት ጥረት የሚያሳፍር ስምምነት እንደማይቀበሉ ተናግረዋል። ፕሬዝዳንቱ በመግለጫቸው ከድርድሩ መጀመሪያ ጀምሮ ለአሜሪካ የተኩስ አቁም አስፈላጊ የመጀመሪያ እርምጃ መሆኑን መናገራቸውን ገልጿል። አክለውም በደቡባዊ ሊባኖስ የሚኖሩ የሌሎች ጦርነት ዋጋ በግዛታችን ላይ እየከፈሉ ነው ብለዋል። እስራኤልና ሊባኖስ የደረሱ የተኩስ አቁም በ3 ሳምንት የተራዘመው ባለፈው ሳምንት ነው። ነገር ግን እስራኤልና በኢራን የሚደገፈው ሄዝቦላ የሚያደርጉትን ውጊያ ቀጥለዋል። ሄዝቦላ በቀጠናው ስላለው ሰላም የሚደረግ ድርድር ላይ አልካተተም። አሁን ጦርነቱ የተካሄደው ለሊባኖስ ተብሎ ቢሆን እደግፈው ነበር፣ ነገር ግን ጦርነቱ የሚካሄደው የሌሎችን ፍላጎት ለማሳካት ሲሆን ሙሉ በሙሉ ውድቅ አድርገዋለሁ ብለዋል። እኛ እያደረግን ያለነው የሀገር ክህደት አይደለም። ይልቁንም የሀገር ክህደት የሚፈጸመው የውጭ ጥቅሞችን ለማስከበር አገራቸውን ወደ ጦርነት በወሰዱት ነው ሲሉ ሄዝቦላ ሸንቁጠዋል። በደቡባዊ ሊባኖስ የእስራኤል የአየር ድብደባ እንደቀጠለ ነው። እሁድ ዕለት ብቻ በእስራኤል የአየር ድብደባ በርካታ ሰዎች መገደላቸው ተዘግቧል። ሌላው የነዳጅ ጫኝ መርከብ ኩባንያዎች ማህበር መረጃ እንደሚያመለክተው በሺዎች የሚቆጠሩ ባህርተኞችና ከ105 በላይ መርከቦች በሆርሙዝ ወሽመጥ መዘጋት ምክንያት መንቀሳቀስ አልቻሉም። ኢራን ከዓለም ነዳጅና ፈሳሽ የተፈጥሮ ጋዝ 20 በመቶ በሚጓጓዝበት ይህ የባህር መስመር አሜሪካና እስራኤል በፈጸሙት ግልጽ የተኩስ አቁም ጥሰት ምክንያት እንደማይከፈት አስታውቃለች። ኢንተርታንኮ የተሰኘው የነዳጅ ጫኝ መርከቦች ማህበር ማኔጂንግ ዳይሬክተር ቲም ዊልኪንስ የወሽመጡ መዘጋት በኢራን ባህር ዳርቻ መንቀሳቀሻ ያጡ ባህርተኞች ላይ ያደረሰውን ተጽዕኖ አስረድተዋል። ዊልኪንስ እንደሚናገሩት የመርከብ ሰራተኞች እንደ ምግብ፣ ውሃ ማቅረብ እንዲሁም ቆሻሻዎችን እንደማስወገድ ያሉ መሰረታዊ ተግባራት የማስተዳደር ኃላፊነት ስላለባቸው ከፍተኛ የሆነ ጭንቀት፣ ውጥረትና መታከት ተፈጥሮባቸዋል። ብዙዎቹ መቼ መመለስ እንደሚችሉ ምንም እርግጠኞች ሳይኖራቸው መርከብ ላይ መውጫ አጥተዋል ብለዋል። በአሜሪካና ኢራን መካከል የተኩስ አቁም ስምምነት ቢደረስም አሁንም በቀጠናው ግጭቶች ቀጥለዋል። ባለፈው ሳምንት ኢራን 2 በወሽመጡ ሊያልፉ የነበሩ የጭነት መርከቦች ለምርመራ መያዟን ገልጻለች። በወሽመጡ ለማለፍ የሞከሩ ሌሎች መርከቦችንም ጥቃት እንደከፈተችባቸው ተዘግቧል። ይህ በእንዲህ እንዳለ ወደ ኢራን ወደቦች የሚደረጉ ጉዞዎችን ያገደችው አሜሪካም በርካታ መርከቦችን መጥለፏ ተዘግቧል።